ጤና ይስጥልኝ እንደምንሰነበታችሁ እንደምንቆያችሁ ስለ ብሔራዊ ምርጫና ምርጫ ነክ ጉዳዮች መነጋገር ከጀመረ ሰንበትበት ብለናል። ዛሬ ደግሞ የምናወራው ብሔራዊ ምርጫ ቦርድ ያዘጋጀው ሰባተኛው ዙር የሀገር አቀፍና ክልል አቀፍ ምርጫ ላይ ምን ያህል የፋይናንስ በጀት አለ የሚለውን ጉዳይ ነው። ምርጫ ቦርድ ለዚህ ምርጫ ስራ ማስኬጃ ያስኬደዋል ብሎ ከኢትዮጵያ መንግስት ከግምጃ ቤት የተመደበለት በጀት አለ። እንደገናም ደግሞ ከረጂ ተቋማትና ከአንዳንድ አጋር አካላት የተገኙ ገንዘቦች አሉ። ለመረጃ ያህል ለግንዛቤ ያህል መረጃዎችን ያገኘናቸው ከፌደራል መንግስት የበጀት ላይ ረቂቅ ላይ እና ከተለያዩ ዌብሳይቶች መሆኑን ለመግለጽ እወዳለሁ። ስለዚህ የፌደራል በጀት ከግምጃ ቤት ለብሔራዊ ምርጫ ቦርድ የመደበው ምን ያህል ነው የሚለውን ነገር ወደ እናንተ ማድረስ እፈልጋለሁ ነው። ብሔራዊ ምርጫ ቦርድ ከፌደራል መንግስት ከግምጃ ቤት ከሚያገኛቸው ውስጥ ለጽህፈት ቤቶች ምርጫ ቦርድ በየቦታው ለሚያደራጀውና ለዋናው ጽህፈት ቤት አጠቃላይ 10 ቢሊዮን 859 ሚሊዮን 870 ሺህ ከ71 ብር ለብሔራዊ ጽህፈት ቤቱ መድቧል። ለቦርዱ የስራ አመራርና ስራ ማስኬጃ ላይ እንዲውል 210 ሚሊዮን 532 ሺህ 356 ብር መድቧል። ለድጋፍና ሌሎች አገልግሎት ሰጪዎች የሚውል 210 ሚሊዮን 532 ሺህ 356 ብር እንደመደበ ያሳያል። ቦርዱ ምርጫው ፍትሃዊ ሆኖ እንዲፈጸምና ይህን ምርጫ ያስከድልኛል ብሎ ለጠየቀው ገንዘብ 10 ቢሊዮን 649 ሚሊዮን 337,715 ብር መድቧል። ከዚህ ጋር ተያይዞ ስለ ምርጫና ምርጫ ግንዛቤ ነክ ጉዳዮችን ማህበረሰቡ እንዲረዳ ለህብረተሰቡ የመራጮችና የስነ ዜጋ ትምህርት ለመስጠት 2 ቢሊዮን 173 ሚሊዮን 193,720 ብር መድቧል። ለፖለቲካ ፓርቲዎች ድጋፍና ራሳቸውን እንዲያደራጁ እንዲያጠናክሩ ብሎም ደግሞ በፖለቲካው በምርጫ ሂደት ውስጥ እንዲሳተፉ ቁመናቸውን ለመጠበቅ ለሁሉም ፓርቲዎች በአጠቃላይ 49 ሚሊዮን 631,457 ብር መድቧል። እቃና ቁሳቁስ ለማጓጓዝ የምርጫ ኦፕሬሽን እና የሎጂስቲክስ ስራዎች አንድ ላይ ለመፈጸም ብሔራዊ ምርጫ ቦርድ የተመደበለት 8 ቢሊዮን 426 ሚሊዮን 512,537 ብር ተመድቦለታል። ቶታሊ ከኢትዮጵያ ብሔራዊ ግምጃ ቤት ከበጀት እቅድ የተመደበለት ለብሔራዊ ምርጫ ቦርድ 32 ቢሊዮን 579 ሚሊዮን 619,213 ብር ተመድቧል። ስለዚህ ብሔራዊ ምርጫ ቦርድ ይህን ምርጫ ለማከናወን ከሚጠቀሙ ከሀገር ውስጥ ገቢ ነው ይህንን የመንግስትን በጀት ነው የተረዳ ነው። ብሔራዊ ምርጫ ቦርድ ጎን ለጎን ከተለያዩ አጋር አካላት ጋር እያደረገ ያለው ግንኙነት ድጋፍ እያስገኘለት ይገኛል። ከዚህ ጋር ተያይዞ ከፍተኛውን ድጋፍ አድርጌለታለሁ ብሎ የሚገልጸው የተባበሩት መንግስታት ድርጅት የልማት ድርጅት ዩኤንዲፒ ነው። ዩኤንዲፒ ሳፖርቲንግ ኢትዮጵያን ኤሌክሽን ፎር ዘ ፒፕል ኦፍ ኢትዮጵያ የሚባል ፕሮጀክት እስከ 40 ሚሊዮን የአሜሪካን ዶላር ድጋፍ አድርጓል። ስለዚህ በዚህ ሳምንት እንኳን አሁን ባለንበት የዲሰምበር መጨረሻ ሳምንት በፈረንጆቹ 1 አሜሪካን ዶላር ብሔራዊ ባንክ 154 ብር ሲመነዝር ይህ ዩኤንዲፒ የረዳው ገንዘብ ወደ 6 ቢሊዮን 160 ሚሊዮን ብር አካባቢ ነው። ለዚህ ድጋፍ እንዲሆኑ ከተባበሩት መንግስታት ድርጅት አባል ሀገራት ውስጥ ድጋፍ ያደረጉት እንግሊዝ፣ ዴንማርክ፣ ፊንላንድ፣ ኖርዌይ፣ አየርላንድ፣ ጃፓን፣ ስዊድን እና ጀርመን በጋራ ዋጥተው የላኩት ገንዘብ እንደሆነ ምንጮች ይጠቅሳሉ። ሌላኛው ደግሞ ሁላችን የምናውቀው ዓለም አቀፉ የምርጫ ደጋፊ ወይም ኢንተርናሽናል ፋውንዴሽን ፎር ኤሌክቶራል ሲስተም የሚባለው ከአሜሪካ መንግስት ጋር በመቀናጀት ምርጫን አስከትሎ የሚነሱ ሁከቶችና ብጥብጦችና ጸጥታ ሰላም ለማስከበር የሚውል የ30 ሚሊዮን የአሜሪካን ዶላር ድጋፍ እንደሚያደርግ መግባቢያ ስምምነት ተፈርሟል። ይህ ገንዘብ ወደኛ ስመነዘር 4 ቢሊዮን 620 ሚሊዮን አካባቢ የሚጠጋ ገንዘብ ከኢንተርናሽናል ፋውንዴሽን ፎር ኤሌክቶራል ሲስተም የተገኘ ነው። ገንዘቡ ፈንድ ያደረገችው አሜሪካ መሆኗን ምንጮችን ያሳዩናል። ብሔራዊ ምርጫ ቦርድ ከላይ ከጠቀሱት ውጪ ሌሎች አካላትም ገንዘብ ድጋፍ ያገኛል። ለምሳሌ ዩሮፒያን ሪስፖንስ ቱ ኤሌክቶራል ሳይክል ሰፖርት የሚባል ፕሮጀክት ከአውሮፓ ያገኛል። ከዚህ ጋር ተያይዘው ደግሞ አዲስ አበባ የሚገኘው የፊንላንድ ኤምባሲ ፈንድ ፎር ሎካል ኮኦፕሬሽን ከምለውም የገንዘብ ድጋፍ እንደሚያደርግለት ይጠቀሳል። ስለዚህ ብሔራዊ ምርጫ ቦርድ በዘንድሮ በያዝነው ዓመት አሁን ላይ ብቻ የተረጋገጠ 43 ቢሊዮን 559 ሚሊዮን 619,213 ብር ፈንድ እና ድጋፍ ያለው ስለሆነ ይህ ምርጫ ይህንን የሚያህል ትልቅ በጀት ያለው ከመሆኑ አኳያ ለሀገሪቱ ምን ያህል አስፈላጊ እንደሆነ የሀገሪቱ መንግስትም ይሁን የውጭ አካላት የሚያምኑ ጉዳይ ነው። ስለዚህ የምንመርጠው ለዲሞክራሲ የምንከፍለው ዋጋ ነው። በገንዘብ ስተመን ይህን ያህል በጀት ተይዟል። ሌሎችን ደግሞ የተከታተለ እናሳውቃለን። አብሯችሁን ሆኖ አቡላ ነኝ።